ጤና ይስጥልኝ ክቡራን አድማጮቻችን፣ ዛሬም በሚዲያችን ወደ እናንተ መጥተናል። እንደሚታወቀው በሲዳማ ሰብአዊ መብት ተሟጋች እና በፖለቲካ ተንታኝ ከአቶ ዳምቦባ ናቲ ጋር በሉዋ ሚዲያ ጋር በመሆን ዛሬ ለህዝባችን የሚሆን ሀሳብ እና የሀዘን መግለጫ ለማሳየት በሎቄ በግንቦት 16 ባለቁት ወንድሞቻችን በተመለከተ ያለንን ሀዘን ለመግለጽ ዛሬ ለመወያየት እዚህ መጥተናል። እንግዳዬ ዳምቦባ ናቲ እንኳን በሰላም መጣ ወደ ሉዋ ሚዲያ። እንኳን በሰላም ቆየኸኝ። መልካም ጊዜ እንደሚሆን ተስፋ አደርጋለሁ። የሀዘን ጊዜ ነው። ይህንን ፕሮግራም ከመጀመራችን በፊት ከዛሬ 23 ዓመት በፊት በሲዳማ በሎቄ የተጨፈጨፉ ወገኖቻችንን በማሰብ የህሊና ጸሎት በማድረግ ብንጀምር መልካም ይመስለኛል የሚለውን አስተያየት መስጠት ፈልጋለሁ። መልካም፣ እኛም ያው አስተያየትን እንቀበላለን። እስቲ ሁላችሁም እኛ በሚዲያ ላይ የምትከታተሉን የሲዳማ ወዳጆች እና የሲዳማ ህዝብ እንዲሁም በሲዳማ ላይ በዚህ ጊዜ ያለፉትን ወንድሞቻችን ለማስታወስ ለአንድ ደቂቃ የህሊና ማስታወሻ እናደርጋለን። አብራችሁን ነው። መልካም። ካላ ዳምቦባ ናቲ እንግዲህ በሲዳማ ፖለቲካ ዙሪያ እና በሲዳማ ህዝብ መሀል ያለውን ችግሮችን በማየት ላለፉት ለበርካታ ዘመናት በሲዳማ ብቻ አይደለም በኢትዮጵያን ፖለቲካ ውስጥ ብዙ ቆይተሃል እና በዚህ ዙሪያ ግን እጅግ አሳዛኝ የሆኑ ክስተቶች ተፈጽመዋል። ከዚህ ከተፈጸሙት ክስተቶች ውስጥ በግንቦት 16 የዛሬ 23 ዓመት የሆነው የሲዳማ ላይ የተደረገው ጭፍጨፋ ነው። ይሄንን የጭፍጨፋውን ሁኔታ እንዴት ተመለከትክ? ምንድነው አሁን በዚህ ዙሪያ የተደረጉ ክስተቶችን ወደኋላ ዞር ብሎ ከማየት አንጻር የሚሰማህንና የተደረጉትን ነገሮች ለማስታወስ እስቲ ለአንተ እድሉን ልስጥ። መልካም። ዛሬ 23 ዓመት በፊት እዚሁ ነበርኩኝ። አሁን ያለሁበት ከተማ ስኮትላንድ ውስጥ ኤድንብራ የሚባል ከተማ ውስጥ ነው የነበርኩት። የሰማሁት እልቅቱ ቶክስ እየተካሄደ በነበረበት ጊዜ ነውና ትዝ ይለኛል። በትልቅ መንገድ ላይ ነው ያለሁት፣ መሀል ከተማ ላይ ፕሪንሰስ ስትሪት ተብሎ ይጠራል ኤድንብራ ውስጥ። እዚህ ኤድንብራ ያንን ወሬ ስሰማ በሞባይል ደውለው ሲነግሩኝ በሲዳማ ያሉ ወገኖቻችን ቶክስ ገና እንዳለ ነው የሰማሁትና እንዴት እንደሆንኩ አስታውሳለሁ። ራሴን እስከ መሳት ድረስ ብዙ መኪናዎች በላይ ላይ ለመውጣት እስከሚገደዱ ድረስ በሚያሳዝን መልኩ ራሴን የሳትኩበት ጊዜ ነበርና በጣም አዝናለሁ። እና ምንድነው እከታተል ነበር ከመጀመሪያው ጀምሮ የሲዳማ ጥያቄ፣ የሲዳማ ህዝብ ጥያቄ፣ ራሴን በራሴ ማስተዳደር ጥያቄ በክልሉ ህጋዊ መንገዱን ተከትሎ ራሴን ላስተዳድር የሚል ጥያቄ ሲዋደድ የመጣው። በነገራችን ላይ ሲዳማ በ1880ዎቹ ጀምሮ በዩሮፕ አቆጣጠር ጀምሮ በአሁኑ ኢትዮጵያ በምትባል የአገር ግዛት ውስጥ ከተጠቃለለበት ጊዜ አንስቶ አማርኛውም ጠፋብኝ አንድም ጊዜ ጸጥ ብሎ መብቱን ሳይጠይቅ የተኛበት ጊዜ አልነበረም እና ለረጅም ዘመናት የቆየ አትሊስት ከራሱ የተወሰደበት የራስን በራስ የማስተዳደር ጥያቄ በኢህአዴግ በነበረው መንግስት የኮንስቲቱሽን ህገ መንግስት ተቀርጾ ህዝቦች ራሳቸውን በራሳቸው ያስተዳድሩ የሚለው መብት በመምጣቱ ሲዳማ ያንን ጥያቄ እየጠየቀ ለረጅም ጊዜ ቆይቷል። ሲዳማ እንደምታውቁት በደቡብ ብሔር ብሔረሰቦች ክልል ውስጥ ከመጠቃለሉ በፊት ክልል 8 ሆኖ ነበረ። ያንን ክልል 8 ሆኖ የነበረው በማይታወቅ ደረጃ የነበረው የኢህአዴግ አገዛዝ
እነዛን ክልሎች 5 ክልሎችን አንድ ላይ ጠቅሎ የደቡብ ብሔር ብሔረሰቦች ክልላዊ መንግስት ብሎ ሲያጠቃልል ሲዳማ ከዚያን ጊዜ ጀምሮ ትልቅ ግሪቫንስ ነው የነበረው። ከፍተኛ ጥያቄዎችን እየጠየቀ ነበረ። ክልል መሆን አለብኝ፣ የተጠቀሰው እኔ ትልቅ ራሴን የቻልኩ ህዝብ ነኝ፣ ባህል ያለኝ ህዝብ ነኝ፣ ኩሩ ህዝብ ነኝ፣ ብዙ ትግል አድርጌ አስተዋጽኦ አድርጌ የደርግ ውድቀት እስከምደርስ ድረስ ያደረግኩት ጥያቄ አስተዋጽኦ ቀላል አይደለም። የሲዳማ ህዝብ በመቶዎች የሚቆጠሩ በእግራቸው 40 ሌሊትና 40 ቀን ተጉዘው ወደ ሶማሊያ ሄዶ ታጥቀው እንደገና ያንን ያክል ተጉዞ ብዙ በመንገድ ላይ ያለቀ ብዙ ፐሪሽ እያደረገ በየመንገዱ መጥቶ ትግል አድርጎ የደርግን ውድቀት ለማፋጠን ከተደረጉ ትግሎች ውስጥ የአንበሳውን ድርሻ ከሚይዙ ብሔር ብሔረሰቦች ውስጥ እንደነ ትግራይ ካሉ ቲፒኤልኤፍ እንደነ ኦሮሚያ ኦላ ኦኤልኤፍ ካሉ የፖለቲካ ድርጅቶች ጋር እኩል የነበረ ስራ ምናልባትም የማይተናነስ ስራ የሰራ ትግል ያደረገ ህዝብ መሆኑ ክልል ነው የሚል ጥያቄ ከፍተኛ ደረጃ ደርሶ ነበር። በዚያን ጊዜ በዚህ ከዛሬ 23 ዓመት በፊት ሲዳማ እንደ ባህሉ ቁጭ ብሎ መክሮ ዘክሮ ክልል መሆናችን መረጋገጥ አለበት፣ ያንን በህጋዊ መንገድ የምንጠይቀውን ጥያቄ ይመለስልን መንግስት የሚል በዚያን ጊዜ የደቡብ ክልል ፕሬዝዳንት ኃይለማርያም ደሳለኝ ነበር እና ሌሎችም ከሲዳማም ያሉ ካድሬዎች ነበሩ እና ያ ሁሉ ያሉ ጥያቄዎች በከፍተኛ ደረጃ እየገፉ መጥተው በህጋዊ ደረጃ በህገ መንግስቱ መሰረት በተጠቀሰው መሰረት ጊዜ ወሰን ሰጥቶ ጊዜ ገደብ ሰጥቶ ይሄን ነገር ከማይመለስ ከሆነ ሰላማዊ ሰልፍ ማድረግ እንጠይቃለን የሚል ጥያቄ ይዞ ለመቅረብ መምከር ነበረበት። በዚያን ጊዜ ለመምከር ሎቄ በሚባል ቦታ ከሐዋሳ 3 ኪሎ ሜትር አካባቢ ርቀት ባለው ቦታ በተራራው አካባቢ ቁጭ ብሎ ብዙ ሰዎች ተቀምጠው በዛ ተገናኙና እንግዲህ ማንም አይከለክለንም፣ ለዚህ ሰላማዊ ሰዎች መሆናችንን የኢትዮጵያን ባንዲራ በመያዝና ቅጠላ ቅጠሎችን በመያዝ አንድትም በትር እንዳይያዝ ተከልክሎ አንድም ድንጋይ ወጣቶችም እንዳይዙ ከልክሎ ሰላማዊነታቸውን ለመግለጽ በሰላማዊ ሰልፍ እያደረጉ ወደ ሐዋሳ ከተማ ወደ ሲዳማ ካፒታል ከተማ በዚያን ጊዜ የነበረው የደቡብ ብሔር ብሔረሰቦች ከተማ ወደሚባለው ግሪቫንሳቸውን፣ ቁጭታቸውን፣ ሐዘናቸውን እና መከልከላቸው ምን ያክል ለህዝቡ ዘንድ ከፍተኛ ቅሬታ መፍጠሩን ለመግለጽ ለመንግስት ለማሳወቅ በሚዲያም በኩል ተጠቅመው ለማሳወቅ ነው። ሰላማዊ ሰልፍ ለማድረግ ጉዟቸውን በሰላማዊ መንገድ ጀመሩ። የተወሰኑ ጊዜያቶች ወደ 1 ኪሎ ሜትር ከማይሆን ደረጃ ጀምሮ ወደ 1 ኪሎ ሜትር ከምናምን የሆነ ርቀት ከተጓዙ በኋላ አሁን በዚያን ጊዜ አሁን ምን እንደሚባል አላውቅም፣ የቲቲአይ የሚባል የአስተማሪዎች የመምህራን ኮሌጅ ነበረ እና ወደዛ ከጀርባው በኩል ጠጋ ስሉ በዚያን ጊዜ የተለያዩ በቀልቶች እህሎች የበቀሉበት ጊዜ ነበረ። በተለይ በቆሎ ለመድረስ ይመስለኛል ብዙ የደረሰበት እህል ያደገበት ጊዜ ነበር እና ወደዛ አካባቢ ሲደርሱ ዝግጅት ያደርግ የነበረው በዚያን ጊዜ የነበረው ኃይለማርያም ደሳለኝ የሚመራው መንግስት፣ ኢህአዴግም የሚመራው መንግስት ከማዕከል ደረጃ በብዙ አሁን በህይወት የሌለው እንደነ አባይ ፀሐዬ እነ ጥንቅሾ የሚባለው የአማራው ክልል ፕሬዝዳንት የነበረው በዚያን ጊዜ እንደነ የኦሮሚያ ክልል የጀነራሎች የነበሩ እንደነ ስማቸው ትዝ አይለኝም አሁን ይጠፋብኛል እና እነዛን ያካተተ ብዙ ዝግጅት አድርገው በዚያን ጊዜ የሲዳማ የክልሉ ምክትል ፕሬዝዳንት መለሰ ማሪሞ የሚባል የሲዳማ ሰው ነበር። ከዛም አልፎ ሌሎችም እንደነ አሁን በስልጣን ላይ የሌሉ በተለያዩ ቦታዎችም ያሉ እንደነ ሽፈራው ሽጉጤ አብረው መክረው ሲዳማ መመታት አለበት ብለው ቃል ጉባኤ ተይዞ ከመመታቱ በፊት እንደ በነጋታው ይሄ እልቅስ ሊፈጠር ሲጀመር ቃል ጉባኤ ተይዞ በዛ ቃል ጉባኤ መሰረት ነው ሲዳማ እንዲገደል ዝግጅት ተደርጎ
በብዙ ቁጥር ያሉ ወታደር ማዕከልም መጥተው ስፔሻል ፎርስም መጥተው ልዩ ኃይሎች የደቡብም ልዩ ኃይሎች የማዕከላዊም ልዩ ኃይሎች ተልኮ በስናይፐር እና በታጠቀ ከባድ መሳሪያ እዛ ከቅድም ያልኩት ወደ ኮሌጅ ቲቲአይ ኮሌጅ አጠገብ በስተጀርባው በኩል ባሉ ቦታዎች መሽገው ሰላም ነው ብለው በሚመጣው የሲዳማ ህዝብና ወጣት ታዋቂ ሽማግሌ ሴት ወንድ ሳይል በህዝቡ ላይ በጭካኔ ነው የከፈቱባቸው። በዚያን ጊዜ ትዝ ይለኛል አንድ ከፖሊሶች ውስጥ ክፍለ ኪያ የሚባል የበንሳ ሰው በዚያን ጊዜ እንዲከላከል ይህን ኮንትሮል እንዲያደርግ የተመደበ ሰው ነበርና ትዝ ይለኛል በወቅቱ እንደዚህ በህዝብ ላይ እንደዚህ ፊት ለፊት ለምን ትተኩሳላችሁ ብሎ በመናገሩ እሱንም እዛው ገለውታል። በወቅቱ ክፍለ ኪያ የሚባል 10 አለቃ ክፍለ ኪያ ነው የሚባለው ይመስለኛል ስሙን ካልተሳሳት እሱ ላይ ወዲያው ነው እርምጃ የወሰዱበት። እንደዛ የጠየቁ የሲዳማ የወታደሮች የነበሩ ፖሊሶች የነበሩትን በዚያው ገለው እና በወቅቱ ብዙ አሰቃቂ የሆነ ግድያ አሰቃቂ የሆነ ፊት ለፊት ምንም ባልያዘው ቅጠል በያዙ ህዝቦች ላይ እንደዛ አድርገው ጭፍጨፋ ፈጽመው ብዙ ሰዎች ወዲያው እንዲሞቱ ተደረገ። የሞቱ ሰዎች እንዳይነሱ አስከሬን እንዳይነሳ በዛ ግድያ በተፈጸመበት ብዙ ሸሸ። ግማሹ ወደ በቆሎ ሸሸ፣ ግማሹ ወደ ቃጫ ይመስለኛል በዚያን ጊዜ ነበረው። በዚያን አካባቢ ወደ ጫካ አካባቢ የተመታውም የቆሰለውም በብዛት ሸሸ እና በዛው በሸሸበት ሰው እዛ ድርስ እንዳይል ስለከለከሉ በዚያው ዕለት በዛች ምሽት ብዙ አስከሬኖች በጅብ እንደተበሉ ይገመታል። ቁጥር ስፍር የሌላቸው ሰዎች ተገለው እስካሁን ከየት እንደሆኑ የማይታወቁ ብዙ የመንግስት ሰራተኞች የነበሩ ብዙ ተማሪዎች ዩኒቨርሲቲ ተማሪዎች የነበሩ የሲዳማ ሰዎች ወጣቶች ብዙ የሃይስኩል ተማሪ የነበሩ የሲዳማ ወጣቶች ቆስለው ብዙዎቹ አባታቸው እናታቸው እንኳን የት እንዳለ የማያውቅ እስካሁን ድረስ ያልተረጋገጡ ብዙ ሰዎች እንደተገደሉ እና ከዛ በኋላ ባደረግነው ማጣራት ወደ 69 ሰው ብቻ ማጣራት እንደቻል የሞተ ሰው ብዙ የሞተ ሰው እንዳልተገኘ ማወቅ ተችሏል። እና በዚያን ጊዜ የሞቱ ሰዎች አልፎ አልፎ የመጡ ሰዎች ነበሩ። በወቅቱ አምቡላንስ በመሃል ገብቶ ነበር የተወሰኑ ሰዎችን ለማምጣት። በሚያሳዝን መልኩ የጤና ባለሙያዎች ኃላፊነት በጎደለው ሁኔታ ብዙ የቆሰሉ የሲዳማ ወጣቶች የሐዋሳ ጤና ጣቢያ በደረሱበት ራሱ ይህንን ስትጮሁ ሲዳማ ክልል እንሆናለን እያላችሁ ስትጮሁ ሲዳማ መጥቶ ያድናችሁ ብሎ ብዙ ሰዎች ሐዋሳ ጤና ጣቢያ ከደረሱ በኋላም እዛ እንዲሞቱ ሁሉ ተደርጓል። እዛችው ከደረሱ በኋላ መዳን የሚችሉ ራሱ በጤና ጣቢያ እየሰሩ የነበሩ የሌላ ብሔር ብሔረሰቦች ሰዎች ከዛሬ 23 ዓመት በፊት በሲዳማ ህዝብ ላይ ከጭፍጨፋ ካካሄደው ኃይለማርያም ደሳለኝ ከመራው ጋር እኩል ተባብረው እስቲ የጮኻችሁለት ሲዳማ መጥቶ ያድናችሁ ብለው በሲዳማ ላይ ጭፍጨፋ ከተካሄደው ጋር ተባብረው አስጨፍጭፈዋል። ከዛ በኋላ ምንም ለህግ የቀረበ ሰው የለም። እስከ ዛሬ ድረስ ህግ ብቻ መቅረብ ሳይሆን ኃይለማርያም ደሳለኝ ሐውልት ተሰርቶለት በክብር ከቦታ ወደ ቦታ እየተንቀሳቀሰ የሲዳማን ህዝብ የሲዳማን እናቶች ያለ ባል አስቀርቶ አባቶችን ልጆችን ያለ አባት አስቀርቶ ምስቶችን ያለ ባል አስቀርቶ ልጆች አባቶችን ያለ ልጅ አስቀርቶ እናቶችን ያለ ልጅ አስቀርቶ በብዙ የሚቆጠር ግድያ አስፈጽመው ኃይለማርያም ደሳለኝ ከሱ ጋር ያበሩ የሲዳማ ክልል ካድሬዎች እስከ ዛሬ እያጭበረበሩ እያታለሉ ለሲዳማ እንደታገሉ እያስመሰሉ የሚኖሩ ሰዎች አሉ። እኛ ከዚያን ጊዜ ጀምሮ ከፍተኛ ትግል እያደረግን በመላው ዓለም በዩሮፕ ፓርላመንት በሂውማን ራይትስ ኦርጋናይዜሽን በግሌ ከቦታ ወደ ቦታ እየተመላለስኩ የሲዳማን ህዝብ በዚያን ጊዜ ለዓለም ለማሳወቅ ከተደረጉ ትግሎች ውስጥ ሌሎችም የሲዳማ ምሁራን በመላው ዓለም ካሉ ምሁራን ጋር በመተባበር ብዙ ትግል ስናደርግ ነበር። እስከ ዛሬ ድረስ በዚያም ጊዜ ለተደረገው ግድያ፣ ጭፍጨፋ፣ የዘር ጭፍጨፋ ተጠያቂ የሆነ ሰው የለም እስከ ዛሬ ድረስ እና በብዙ መልኩ ልባችንን የሚያሳዝነን በብዙ መልኩ ልባችንን የሚያሳርር ጉዳይ ነው።
ይህ ሆኖ ታዲያ በሲዳማ የሞቱለት ዓላማ ሲዳማ አሁንም ሌሎች ሞቶ ከዛም ጊዜ ከነበረው በላይ ሞቶ ሲዳማ ክልል ሆኖ ራሱን በራሱ ችሎ እነዚያ የሲዳማ እንቁ ልጆች ለሲዳማ የተሰዉ ወጣቶች ለሲዳማ ሞተው ፈርቀዳጅ ሆነው ሲዳማ ያንን ትግል ቀጥሎ ክልል ለመሆን ያደረገውን አንድ እጅ ለእጅ ተያይዞ ላደረገው ትግል ፈርቀዳጅ የሆኑ የሲዳማ የተሰዉ ማርቲርስ የሲዳማ ማርቲር የሚለው በአማርኛ ምን እንደሆነ አላውቅም ቃሉን የተሰዉ የሲዳማ ወጣቶች ሰማዕታት ነው ሰማዕታት ያ ታንኪዩ የሲዳማ ሰማዕታት ታንኪዩ ቨሪ ማች የሲዳማ ሰማዕታት የሞቱለትን ዓላማ አግኝቶ በአሁኑ ጊዜ ክልል ሆኖ ሲዳማ አትሊስት ለነዛ ሰዎች ለሞቱት ለገዳዩ ሐውልት ሲሰራና ሲቆምለት ለሞቱ ለሲዳማ ሞተው ለዛ ለሞቱለት ዓላማ ሲዳሙ ህዝቡ ታግሎ የሲዳማ ህዝብ ታግሎ መፍትሄ ሲገኝለት እስካሁን ሐውልት አልተሰራለትም ለሲዳማ በቂ የሆነ ምንም ነገር የተሰራለት ነገር የለም ለነዚያ ለሞቱ ቤተሰቦች እስካሁን ኢንቨንተሪ ተደርጎ ተፈልጎ ቤተሰቦች ስንት እንደሞቱ ራሱ ሌላ ቀርቶ የሞቱ ሰዎች ቁጥር እንኳን ስንት እንደሆነ የሚያውቅ ነገር የሚታወቅ ነገር የለም ሲዳማ ክልል ሆኖ ራሱን በራሱ ሲጭን መሆን የነበረው ከነበረባቸው ትልልቅ ነገሮች አጀንዳዎች መሆን የነበረበት ሲዳማ ለሲዳማ ክልል የሞቱ ሰዎች ሪኮግናይዝ መደረግ ሲገባቸው ትልቅ ቦታ ቤተሰቦቻቸው ተፈልገው ተገኝተው የሚያስፈልገው እርዳታ መደረግ ሲገባ እስካሁን ምንም አልተደረገለትም በጣም በሚያሳዝን መልኩ ስለዚህ የሲዳማ የሎቄ ከ23 ዓመት በፊት ዛሬ የተደረገው ጭፍጨፋ በትንሹ ይሄንን ይመስላል በትንሹ አመሰግናለሁ ካላዳምቦ ባናቲ እኔም ያው ትንሽ የራሴን ለማለት ያህል የዛሬ 23 ዓመት አስታውሳለሁ ቀኑ ሐሙስ ዕለት ነበር ማታ 2 ሰዓት ዜና በኋላ የክልሉ ምክትል ፕሬዝዳንት ይመስለኛል ከኃይለ ማርያም ከደሳለኝ ቀጥሎ መለሰ ማሪሞ መግለጫ ሰጥቶ ነበር ነገ የሚወጡት ሰዎች አንድም ሰው እንዳይወጣ ምንም አይነት ሰላማዊ ሰልፍ ሰዎች እንዳይወጡ ለሚወጡት እርምጃ እንወስዳለን የሚል ማታ ሐሙስ ማታ ተነገረ አርብ ጠዋት ቤተሰብ እየከለከለኝ እኔም አባል ነበርኩኝ ተሳታፊ ነበርኩኝ አስታውሳለሁ የዮሐንስ ካሜራማን ፎቶ ኢራ ባልሳሳት ከሱ ጋር ነው የሄድነው በበቆሎ ውስጥ አድርገን ሎቄ ቡሽሎ ሄድን ስብሰባ ተደረገ አባቶች መከሩ ያለውን ሁኔታ ታየ እንግዲህ ህዝቡ የራሱን ቁጣ ከመከረ በኋላ ሐሳቡን በሰላማዊ መንገድ እንዲገልጽ ሽማግሌዎች መናገር ያለባቸው ነገሮች ከተናገሩ በኋላ ቅጠል ይዘን ወረድን ኦሬዲ አሁን አስታውሳለሁ እርሻው በቆሎ ትንሽ ጉልበት አካባቢ ደርሶ ነበር ጠዋት ስንሄድ እና አሁን ይመስለኛል ሪፈራል ሆስፒታል የተሰራበት አካባቢ ይመስለኛል አሁን ኦልሞስት እኔም ከወጣው ሎንግ ታይም ነው እዛ አካባቢ ልክ ስንደርስ ያው ቅጠል ይዘን እጅ ለእጅ ተያይዘን ወገብ ለወገብ አንገት ለአንገት ተያይዘን የፉከራና የሰላማዊ የትግል ሜሴጆችን እያሳየን ነበርና ኦሬዲ ቅድም እንዳልከው ተዘጋጅቶ በቆሎ ውስጥ በኢላማ የተዘጋጁ ሰዎች የጥይት ርምታ ነው የከፈቱብን አጠገባችን ያሉ ሰዎች እንዳልነበሩ ሆኑ እኛ እንደውም ጩኸት ዝም ብለው ነው ምናምን የሚል ነበር በዛው ስንቀጥል ሰው በጣም እየወደቀ ሲመጣ ሁላችንም አብሮን የነበሩ የሚያስታውሱ ብዙ ጓደኞች የነበሩ ያው ራሳችን ለመሸሽ መሬት ላይ ተኛን ከዛ በኋላ መውጣትም አልተቻለም ጥይቱ አልቆመም ህዝቡ የሞተውን ማንቀሳቀስ አይቻልም ወደኋላም ማፈግፈግ በጣም አስቸጋሪ ነበር ጥይት ስለነበር እንደምንም ተብሎ ወደኋላ ተሽሾ ሸሽተን በሎቄ አድርገን እንደገና ምንድነው ይሄ ሎቄ አልፈን ቱላ ላይ መኪና ይዘን ወደ ሐዋሳ ስንገባ
በሚገርም ሁኔታ ሐዋሳ መግቢያ ማደያ አለ። ማደያው ጋር የፖሊሶች መጥተው መኪና ውስጥ የነበርን በሙሉ እያሰሩ ነበር። አጋጣሚ ሆኖ አለፍን እኛ። ያው ታደረ እንደዛው ሆኖ ነው። ከዛ በኋላ አስታውሳለሁ እርጋለም በዊከንድ እየሄድን ኬላ ላይ እርጋለም ኬላ ላይ ነው ይዘውን እኔን በወቅቱ መስፍን ቅጤሳ ነጋሽ ነፍሳቸውን ይማርና በሹና አዲሱ መዓት የሆኑ የሲዳማ ሰዎች ታስረን ነበር። ለአመት ያህል ታስረን ነበር ምርመራ እየተደረገ። ቅድም አንተም እንዳልከው ብዙ ሰዎችን በሚያሳዝን ሁኔታ ሰዎች ሞተው ማንሳትም ማልቀስም መቅበርም አይቻልም ነበር እና እጅግ በጣም የጨለማ ዘመን፣ እጅግ በጣም በምድር ላይ የሚያሳዝን ጊዜ የነበረው ጊዜ ነው። አንዱ በህይወቴ ማስታውሰው በዘመኔ እጅግ በጣም የከበደ ዘመን፣ በጣም የጨለምተኛና ተስፋ የሚያሳጣ ዘመን የነበረ ነው። እሱ ብቻም ሳይሆን ታስረን ሐዋሳ ሽንት ቤት ነው ያሰሩን። ታስረን በነበርንበት ጊዜ እሱን ለሌላ ጊዜ የሚወራ ብዙ ታሪክ አለው ራሱን የቻለ። ግን እናቶቻችን መምጣት መጠየቅ አይችሉም ነበር። ሴትን ልጅ በኢንተርናሽናል ህግ እንኳን ማይደረግ ወንድ ነበር የሚፈትሸው። እንደፈለገ እያረገ ነው የሚፈትሸው። እያዋረዳቸው እንደፈለገ እያረጋቸው ምግብ የመጣውንም ይዞ ይመልሱ ነበር እና የነበረው ስቃይ ሲዳማ እንደ ህዝብ አይደለም እንደ ሰውም ማይታይበት ዘመን ነበር እና አስታውሳለሁ በዛን ጊዜ ነበሩ እነ መልሰ ማሪሞ እነ ኃይለማርያም ቅድም ያልከው ሐውልት የተሰራለት። አሁን በቅርብ እንደውም አንድ አስታውሳለሁ ፌስቡክ ላይ ጀግና ነው የሚል ውዳሴ አንድ የሲዳማ ተወላጅ ጽፎ አይቻለሁ እና በጣም የሚያሳዝን ነው። ጀግና ሊሆን ይችላል ለራሱ ስራ፣ ግን በእኛ ላይ የሰራውን ስራ አትሊስት አክኖላጅ እንኳን ሶሪ እንኳን ያልጠየቀ፣ ላጠፋው ተጸጽቶ እንኳን ያልተናገረ ሰው ህዝባችንን ያን ያህል በአንድ ቀን እንዲረሸን ያደረገ ሰው ጀግና ነው የምንልበት ምንም ምክንያት የለም። ዞሮ ዞሮ የሲዳማ አስቸጋሪ ወቅት የነበረ፣ አስቸጋሪ የእስር ጊዜ፣ አስቸጋሪ የመከራ ጊዜ ነበረ። ወንድሞቻችን በዛ ጊዜ አይናቸውን ያጡ፣ እጃቸውን ያጡ፣ እስቲል ያው ሞቱ፣ የሲዳማ ሞት የነበረ ነው፣ ያው የቆመ አይደለም። ከዛ ወዲህም ብዙ አለ። ያው እንደ ማስታወሻም እንደ ትልቅም ክስተት ስለሚታይ ነው እና ይሄ በጣም ወሳኝ ነው። ወሳኝ የሀዘን ጊዜ ሲዳማ አንዱ በሲዳማ ታሪክ የጨለማ ዘመን ነው እና እስቲ ከዚህ ሳልወጣ ደግሞ አንድ ነገር ማንሳት ፈልጋለሁ ካላዳምቦ እና ምንድን ነው ሲዳማ በደርግ ጊዜም በኃይለ ሥላሴ ጊዜም ከደርግ በፊትም በትግል ባደረጋቸው ጊዜዎችም ሁሉ ኢላማ ሲለማመዱ እንደነበር ታሪኮች ይናገሩናል። ሲዳማን በእሰለም በሚታገልበት ዘመን ጭንቅላት እየመቱ፣ የሰውን ጭንቅላት እየመቱ ሲዳማ ዳግም እንዳይታገል አደባባይ እያሳዩ አንገት እየቆረጡ ይህን ሁሉ ስቃይ አሳይቷል። በዛ ሁሉ ስቃይ ሆኖ ግን ሲዳማ በደርግ ጊዜ ራሱ ብዙ ነገር አድርጎ አሮሬሳን፣ ባንሳን እና አርበጎናን ነፃ አውጥቶ ነበር በታሪክ እንደምናየው ከሆነ ማለት። ያን ያደረገ ጀግና ህዝብ ያን ያህል በክልሉ አይደለም ሌላው የኢትዮጵያ የፖለቲካ አላይመንትን የፈጠሩና የታገሉ ሰዎች ኢትዮጵያ ውስጥ ነው መሽገው የታገሉት እና አገርን ጥሶ ሄዶ ሱማሌ ድረስ ወታደሩን ያን ያህል ወታደር አደራጅተው የታገለ ህዝብ ነው እና ከዛ በኋላ ሞት አልቆመም። መለስ ዜናዊ ጊዜም ያው እንደሚታወቀው መዓት ሰው ሞቷል። ኃይለማርያም ጊዜም እንደዚህ። አሁን በአብይ ጊዜ ደግሞ በእጥፍ ነው። አብይ አህመድ አስመራ ላይ በለስ እየበላ የኛ ደም ከመሬት ጋር ቁልቋል እየበቀለበት ነበረ እና ያን ያህል ሰው ገለውብናል በእጥፍ እና ያን ሁሉ የሚደረገው ሲዳማ በየጊዜው በሚመጣው መንግስት ሁሉ ተለማማጅ የሚሆንበት ሲዳማን እየገደለ ወንበሩን የሚያሰፋበት ምክንያት ምንድን ነው ትላለህ? እንደው እስቲ ይሄ በታሪክ ዳራ ውስጥ ያለ የተመዘገበ የሲዳማ ሞት 1111ን ጀምሮ
2010 እንደገና 11 የሞቱት በጣም ብዙ እጥፍ በእጥፍ በላይ ነውና ይሄ ለምንድን ነው የሚሆነው? ህዝባችን ለምንድን ነው የሚመጣው መንግስት በሙሉ ሲዳማን ካልገደለ ወንበሩ እንደማይጸና ሁሉ ወደ መግደል የሚሄደው? ምን ስላደረገ ነው? ሲዳማ በባህሉም በባህሪውም በማንነቱም ክቡር ህዝብ ነው። ባህሉም በጣም እሴቱም ጥሩ ነው። ይህን ያህል ነገር ተንኳሽ አይደለም። ግን የሚመጣው በሙሉ እሱን ገለው ነው የሚነሳውና እንደው በዚህ ዙሪያ ምንድን ነው ያንተ ሀሳብ? ለምንድን ነው ህዝባችን በየጊዜው የሚገደለው በሚመጣ መንግስቱ? መልካም። ሲዳማ ብዙ ጊዜ ተገድሏል እና ብዙ ጊዜ ጥያቄዎችን አንስተዋል። አንድም ቅድምን ለማንሳት እንደሞከርኩት ሲዳማ ማንነቱ በግድ ከተረገጠበት ጊዜ አንስቶ አንድም ቀን ዝም ብሎ ጸጥ ብሎ ያሳረፈበት ጊዜ አልነበረም እና የለም። በነገራችን ላይ በኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ውስጥ ዳር ላይ ሳይሆን ድንበሩ ከሌሎች አገሮች ጋር ሳይገናኝ ረጅም መንገድ ተጉዞ ረጅም አገር ሄዶ የነፃነት ትግል ያደረገ ማንም ኢትዮጵያ ውስጥ የለም። የትኛውም ብሔረሰብ የለም። ሲዳማ ብቻ ነው ያደረገው። ምክንያቱም ሲዳማ ብዙ ሌሎች ብሔረሰቦችን አቋርጦ ነው። በዛ የተሰጠን ወንድማዊ ድጋፍ ከኦሮሚያ በጣም እናከብራለን፣ አንረሳውም። ነገር ግን ከውስጥ ተነስቶ ከመሃል አገር ተነስቶ ያንን ያክል መንገድ ተጉዞ ታጥቆ ተመልሶ ደርግን ወደ ሲዳማን ክልል አሁኑን ክልል በዚያን ጊዜ ሲዳማን ዞን ወደ 70% 65 እስከ 70% የሚሆን ቦታን ነፃ ማውጣት የቻለ በነበሩት ኮንስትሬንቶች ብቻ በዚያን ጊዜ የኢትዮጵያን መንግስት መጣል አለመቻሉ ከዛም አልፎ በጣም በሚያሳዝን መልኩ ኮንስፒሬተሮች አንዳንድ ከሃዲዎች አሳልፎ ሲዳማን ታጋዮች ለደርግ በመስጠታቸውና እንዲገደሉ በማድረጋቸው ሳይሳካላቸው ቀረ እንጂ ምናልባትም የሊደርሺፕም በዚያን ጊዜ የነበራቸው ቪዥን እና ብቃት የተለየ ሊሆን ስለሚችል ወደ መሃል መጓዝ አልቻሉም እንጂ የደርግን መንግስት ወደ መሃል ገብተው መጣል የሚችል ብቃት የነበረው ጦር ነበረው፣ ጠንካራ ጦር። ከዛም አልፎ ሲዳማ በማንነቱ ላይ አይደራደርም። ሲዳማ ባህሉ ላይ አይደራደርም። ብዙውን ጊዜ የምኒልክ መንግስት አገዛዝ ወደ ኃይለ ሥላሴ የተላለፈው አገዛዝ ወደ ደርግም የመጣው አገዛዝ በሲዳማ ህዝብ ላይ በተለይ በምኒልክና በንጉሳውያን ቤተሰብ ጊዜ በሲዳማ ህዝብ ላይ ሊጫን የነበረው የራሳቸው ባህል በተግባር ለመዋል ያገኘው ቦታ በሲዳማ ህዝብ ውስጥ ከመላው ኢትዮጵያ ጋር ሲነጻጸር እጅግ በጣም ምንት ነው። ጠንካራ ህዝብ ሆኖ በማንነቱ ጨክኖ መክሮ ዘክሮ አልቀበልም ማንነትን አልተውም ብሎ ዝም በማለቱ የሲዳማ ናሽናሊዝም ሁሉንም በተለይ በኢትዮጵያ አንድነት የሚያቀነቅኑ ኃይሎችን እጅግ በጣም ያስፈራቸዋል። ይህ ባለፈው ሲዳማ ጥያቄ ስናቀርብ ከአብይ አገዛዝ ውስጥ በማዕከላዊ መንግስት ደረጃ በተለያየ ጊዜ በተለያዩ ቀናቶች በፓርላማ አታገኟትም ብያለ ሲዳማን ሲያስፈራራ ሲዳማ በዓለም አቀፍ ደረጃ በሌለ መልኩ ሴቶች ከአንድ ሚሊዮን የማያንሱ ሴቶች ወጥተው ሰላማዊ ሰልፍ አድርገው በዓለም አቀፍ ጥቂት ቦታዎች ናቸው። በነገራችን ላይ ሴቶች ወጥተው በሚሊዮን የሚቆጠር ሴት ወጥቶ ሰላማዊ ሰልፍ አድርጎ መንግስትን አስገድዶ ጥያቄ ያቀረበው እንደነ ደቡብ አፍሪካ ያሉ በአፓርታይድ ጊዜ የነበረው እና ለመብት ነፃነት የሚታገሉ ወደ ፈረንሳይ አካባቢ ያሉ ከዛም አልፎ የእንግሊዝ ሴቶች የዩናይትድ ኪንግደም ሴቶች ምንድነው ቮት ለማድረግ የምርጫን የመምረጥ መብት እንዲሰጣቸው ያደረጉት በዓለም ላይ ከሚታወቁ ጥቂቶቹ እነዚህ ናቸው። ከዛ ጥቂት ውስጥ ሲዳማ አንዱ ነው። በተለይ ባለፉት በዚህ 200-300 ዓመታት እንደውም 200 ዓመታት በተለይ ተደርጎ አይታወቅም። ሲዳማ ነው ያደረገው። ያንን ማድረጉ
እጅግ በጣም ያስፈራዋል የአህዳውያን መንግስት። አንዱ በዚህ አብይ ጊዜም ባለስልጣን የነበረ ሰው አሁን ተነስቷል። እኛ በኢትዮጵያ ውስጥ የአማራ ሰው ነው፣ ተወላጅ ነው። እኛ በኢትዮጵያ ውስጥ የሚያስፈራን የሲዳማ ናሽናሊዝም ነው ያለው። በኢትዮጵያ ውስጥ የኦሮሞን ናሽናሊዝም አንፈራም፣ የአፋሩን አንፈራም፣ የትግሬውን አንፈራም፣ የሲዳማን ናሽናሊዝም ነው የምንፈራው። ምክንያቱም ደቡብ ያለውን የመበታተን አቅም አለው፣ ለማንም ጎንበስ የሚል ህዝብ አይደለም ብሎ ፍርሃቱን ለአንድ ሰው ተናግሯል። እና ስለዚህ ሲዳማ በተገኘ አጋጣሚ በሚያሰቅቅ መልኩ መመታት አለበት የሚል እምነት ኮንሰንሰስ አለ። በእነሱ በኩል ያለ ስምምነት፣ ከፍተኛ የሆነ ስምምነት አለ። ሲዳማ መመታት አለበት፣ እንዳይነሳ ተደርጎ መመታት አለበት። ወደ ክልሉ ያመጣናል። አሁን ክልሉ ከመመስረቱ በፊት የነበረው እና አሁን ያለው እንዴት ነው የሚለው ወዲያው በዛ አጠቃልዬ ባልፍ ደስ ይለኛል። ምክንያቱም እሱን ቀጥለን እናያለን። እና ስለዚህ ሲዳማ እኔ አይቻለሁ። ምናልባት አንተ ያላየህም ልጅ ነህ በዚያን ጊዜ። እኔም በጣም ትንሽ ልጅ ሆኜ ነው የሲዳማ ኤስኤልኤም ተዋጊዎች ሲመጡ ደርግ ብዙ የኤስኤልኤም ተዋጊዎችን አንገት እየቆረጠ በየቦታው ይሰቅል ነበር። በየመንገዱ ገበያ በሚከድበት በገበያ ቀናቶች በየማዕዘኑ የሲዳማ ሰው በሚገባበት ገበያ መንገዶች ላይ የሰዎችን ጭንቅላት ይሰቅል ነበር። ከየት የመጣ ነው? የኤስኤልኤም ታጋዮች ናቸው። ይሄን አይተህ ተቀጣ ነው። በኢትዮጵያ ውስጥ በቀደም ነው ያየነው። በቀደም የኦሮሞን ወጣቶች ከወለጋ ቆርጠው አንገት ቆርጦ ሲሄዱ ያየነው በታሪክ። ከዛ ቀጥሎ ከሲዳማ ቀጥሎ በቀደም ነው ያየነው በታሪክ ውስጥ የኦሮሞ ወጣቶች ናቸው ብለው የኦሮሞ ሊበሬሽን አርሚ ተዋጊዎች ናቸው ብለው አንገታቸውን ቆርጠው ወደ ጎጃም ይዘው ሄደው የፋኖ የተባለው ማለት ነው ባለፈው ከአንድ 2 ዓመት በፊት። እና ከዛ በፊት ግን ማንም ኢትዮጵያ ውስጥ አንገት ተቆርጦ ሲሄድ አይተናናቅም። በቀድሞ ዘመን በዚህ በስቶን ኤጅ ከዛሬ 10,000 12,000 ዓመታት በፊት 1200 1300 ዓመታት በፊት ማለት ነው። ሶሪ አንገት እየቆረጡ ለነገስታት ያደርሱ ነበር የጠላቶቻቸውን የምንሰማው ድሮ በታሪክ ነው። በመጽሐፍ ቅዱስ ተጽፎ አይተናል። በቁርአን ተጽፎም እንደዛ ያለ ነገር አይተናል። በታሪክም አንባል። ስለዚህ በሲዳማ በኢትዮጵያ ተደርጎ ያልታወቀ አንገት ቆረጣ ሲደረግ የነበረው ይሄ ጠንካራ ህዝብ በመሆኑ እንደዚህ በማስፈራራት መግራት እንችላለን፣ ለመግራት ነው። ነገር ግን ሲዳማ ህዝብ እንደዚህ በቀላሉ የሚገራ አይደለም። የራሱ ባህል ያለው፣ የራሱ እሴት ያለው፣ ጠንካራ የሰውን መብት የማይነካ ውስጡ ያለውን ውስጡ ያሳደገውን የራሱ አድርጎ የሚያይ እንደራሱ አድርጎ የሚገምት የሚያምን በውስጡ ያለውን ሰው ማንም አይነካም ብሎ የሚከላከል ጠንካራ ህዝብ ነው። ነገር ግን በመብቱ ሲመጣበት ወደኋላ የማይል ህዝብ ነው እና ከዚህ የተነሳ ነው የሲዳማን ህዝብ ለመግራት፣ ለማስፈራራት፣ አንገት ለማስደፋት፣ ማንነቱን ለማስረሳት እና በዚች በተዳቀለ አንድን ማንነት ውስጥ ሆኖ ራሱን ረስቶ ግራ የገባው ህብረተሰብ እንዲፈጠር ለማድረግ የሚደረግ ስትራቴጂ ነው። አመሰግናለሁ። እንግዲህ አድማጮቻችን አሁን ከጥቂት በኋላ ማስታወቂያትን እንመለሳለን። ላይክ እና ሼር እያደረጋችሁ ተከታተሉን። ዩቱባችንም ሄዳችሁ ሰብስክራይብ አድርጉ። እንመለሳለን። አጭር ማስታወቂያትን እንመለሳለን። ውይይታችን ይቀጥላል። ዮያና ሉዋ ሚዲያ በተለያዩ መንገዶች ስርጭቱን ወደ እናንተ ማቅረብ መጀመሩን ዳግም ሲገልጽ ታላቅ ደስታ ይሰማዋል። ጤና ይስጥልን ውድ የሉዋ ሚዲያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛ። ሚዲያችን የሀገራችንን ሁለንተናዊ ጉዳዮችን ማለትም ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ መስተጋብሮችን በአንድነት የሚስተናገዱበት በሐላል እውነትን መሪ በመከተል ወቅታዊ፣ ሚዛናዊና ተአማኒነቱን በመጠበቅ የአገዛዙን መልካም ስራን፣ ገንቢ ሀሳቦችን፣ ትችቶችን በመለየት ወደ አድማጮች በማቅረብ በሌላም የአስተዳደሩን ግድፈት በዜጋው ላይ ያለውን ችግር፣ መዋቅራዊ ሌብነት፣ የባለስልጣናቱን ሙስና፣ ቅሌት፣
ሕግን ሽፋን በማድረግ በንጹሐን ላይ የሚደረግ ህገወጥ ተግባር አምርሮ መታገል ማጋለጥና መሟገትን ዓላማ አድርጎ የተቋቋመው የህዝብ ድምፅ ሚዲያ ነው። በመሆኑ እነዚህ እጅግ አስፈላጊ ጉዳዮችን ለማስተጋባትና አመርቂ ውጤት ለማስመዝገብ የህዝቡ ሁለንተናዊ ተሳትፎ እና ድጋፍ ግድ በመሆኑ ውድ የሚዲያችን ተከታዮች የዘውትር አብሮነታችሁን ለአፍታም አይለየን እያለን አገልግሎቱን ለማሳለጥ የዩቱብ ማሰራጫ ዘዴን መጠቀም የጀመርን ሲሆን በተጓዳኝ በሌሎችም የእናንተ ፍላጎት ለማርካት ሶሻል ሚዲያ ፕላትፎርም በቲክቶክ፣ በቴሌግራም፣ በኤክስ ገጻችን ዝግጅቶቻችን የምናደርስ በመሆኑ ከወዲሁ እየገለጸን እናንተም ሁሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ በማድረግ በረታቱን እያለን የአክብሮት ጥሪያችንን እናቀርባለን። ህዝባዊ የለውጥ ትግል ተጠናክሮ ይቀጥላል። የልዋ ሚዲያ ልዋዮያ ዮያና መልካም ተመልሰናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁን ተስፋ እናደርጋለን። ውይይታችን ይቀጥላል። እንግዲህ ካላዳምቦባ ቅድም ባነሳነው ሀሳብ ላይ በተለይ በዚህ የሲዳማን ትግል በተመለከተ አንዳንዴ ጨርሼ ልለፍ ስትል የነበረው ሀሳብ አለ። እሱን ሀሳብ በደንብ አድርገህ ሀሳብን ከጨረስክ በኋላ በዛ ዙሪያ ያለውን ወደ ሌላውና ወደ መጨረሻው እየገባደድን ነው ውይይታችንን። እስቲ ወደዛ ሀሳብ እንገባለን እና ምን ነበረ በአንተ ዙሪያ ቅድም ስታነሳ ጠቀል አድርገህ በዛ ዙሪያ ሀሳብን ስላቆምኩ ነው በሱ እንድትቀጥል ነው። መልካም። እኔ ለመናገር የፈለኩት የሲዳማን ጥንካሬ ለመግራት የሲዳማን ማንነት አጥፍቶ ሲዳማ በራሱ የጠነከረ ህዝብ እንዳይሆን በራሱ ማንነት የሚኮራ ህዝብ እንዳይሆን ለማድረግ ከሚደረጉ ስትራቴጂዎች ውስጥ ሲዳማ አሁን ክልል ለመሆን ያደረጋቸው ትግሎች በጣም ጠንካራ ናቸው። ቅድም እንዳነሳሁት በዓለም ደረጃ እውቅና አግኝቶ ምናልባትም በዚያን ወቅት አብይ አህመድ የዓለም ኖቤል ፒስ ፕራይዝ አሸናፊ በመሆኑ የተነሳ የዓለም ህዝብም አይናቸው በዛ ላይ በመሆኑ በኢትዮጵያ ላይ በመሆኑ ጥያቄው ጠንከር ያለ እያለ ሲሄድ የሲዳማ ጥያቄ ክልሉን እንደ ኮንስቲቱሽን እንዳለው በሀገር ኮንስቲቱሽን በሚፈቅደው መንገድ እየጠየቁ በመሆኑ ይሄ መሰጠት አለበት የሚል ጠንካራ ከመላው ዓለም ትችት ቀርቦባቸው ሳይወዱት ሲዳማ እጅ ሳይሰጥ በመታገሉ ያንን ክልል ማግኘት ሲችል ክልል እንዳያገኝ በነገራችን ላይ ከፍተኛ ጥረት ሲደረግ ነበር። ክልል እንዳያገኝ ከተደረጉ ጥረቶች ውስጥ የሲዳማን ተወላጆች ራሱ አዘጋጅተው ክልል እንዳይሆን ሲዳማ የሚታገሉ ሲዳማዎችን አዘጋጅተው ይታገሉ ነበር። ከነዛ ከተዘጋጁ ሰዎች ውስጥ ትዝ ይላችሁ እንደሆነ አሁን በክልል ላይ በሶስት ከፍተኛ ወሳኝ ቦታ ያሉ የክልሉ ፕሬዝዳንት አቶ ደስታ ለዳሞ፣ የክልሉ ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ፣ የክልሉ የብልጽግና ፓርቲ መሪ አቶ አብርሃም ማርሻሎ እና ሌሎችም ከነሱ ጋር የሚሰሩ ብዙዎቹ አሁን ክልል ላይ የሚታዩ ባለስልጣናት በሙሉ እገሌ ከእገሌ ሳይባል ሲዳማ ክልል እንዳይሆን ደህድን መልምሏቸው ይታገሉ የነበሩ ካድሬዎች ናቸው። በሙሉ ሲዳማን በዚያን ጊዜ ክልል እንዲሆን ከሲዳማ ህዝብ ጋር እጅ ለእጅ ተያይዞ ይታገሉ የሲዳማ እንቁ ልጆች ሲዳማ የራሴ ናቸው ብሎ የሚያምናቸው ለሲዳማ ህዝብ የቆሙ ግለሰቦች በአሁኑ ጊዜ ሲዳማ ውስጥ የለም፣ በየትኛውም ስልጣን ቦታ የሉ። ከዚህ የተነሳ ሁለት ነገሮችን ነው ፕላን አድርጎ ደህድን እና የማዕከላዊ መንግስት ይሰራ የነበረው። አንደኛ ሲዳማን የክልል እንቅስቃሴ አቦርት ለማድረግ ነው። አቦርት ማድረግ ለማጨናገፍ ይሰራ ጠንክሮ ተብሎ ከፍተኛ እንቅስቃሴ ይደረግ ነበር እና ያ እንዲጨናገፍ ከሚያደርጉ ሰዎች ውስጥ እነዚህ በአሁኑ ስልጣን ውስጥ ያሉ ካድሬዎች ናቸው በሙሉ። ሁለተኛ እነዛ ካድሬዎች ራሳቸው የሲዳማ ሁኔታና አካሄድ የማይመለስ ከሆነ ክልል ከሆነ በኋላ ሲዳማ አግኝቶ እንዲያጣ ለማድረግ እና ለማስቻል
ሲዳማ ክልል በመሆኑ እንዲያዝንና ሪግሬት እንዲያደርግና እንዲጸጸት ለማድረግ እነዚህ ሲዳማ ክልል እንዳይሆን ይታገሉ የነበሩ ግለሰቦች በስልጣን ላይ ሆነው ስልጣን ላይ መጥቶ ሲዳማን ከተፈጠረበት ጊዜ ጀምሮ ያልደረሰበት ስቃይ ደርሶት ሪግሬት እንዲያደርግ እንዲጸጸት ክልል ለመሆኑ እንኩኝ ለዚህ ነው እንደታገልኩት ለዚህ ነው እንደ ልጆቼ መስዋዕትነት የከፈሉት ለዚህ ነው እንጂ በቁጥር የሌለው ልጄ ያለቀው ብለው እንዚያዝ በኢኮኖሚ ላሽቆ ሲዳማ ማንነቱ ላይ ታይቶ የማይታወቅ ውርደትና ስቃይ እንዲደርስበት ለማድረግ የታቀዱ ግለሰቦች ስልጣን ላይ እንዲመጡ ባደረጉት መሰረት እነሱ የፈለጉትን ያክል ብቻ ሳይሆን እነዛ የመለመሏቸው ሰዎች እነሱ ከፈለጉትን በላይ በሲዳማ ህዝብ ላይ ወንጀል ፈጽመዋል። ዛሬ እነዛ የሲዳማ ጠላቶች ፕላን ቢ ያስቀመጡ ብለው ያስቀመጡት ሲዳማ አሸንፎ እጅ ለእጅ ተያይዞ ክልል የሚወስድ ከሆነ ሲዳማ እንዲጸጸት እናድርግ ብለው በኢኮኖሚም በፖለቲካውም እንዲላሽቅ ፕላን ካደረጉት የበለጠ ሲዳማን በአሁኑ ጊዜ በታሪኩ አይቶ በማያውቀው ውርደት ውስጥ እንዲራመድ ያደረጉት ነው። ይቅርታ ሲዳማ የማንም መጫወቻ እንዲሆን እያደረጉት ነው። የሲዳማ ወጣት ከክልሉ ፈልሶ ግራጁዌት የሆኑ የተመረቁ ምሩቃን ብዙ ብቃት ያላቸው ህዝባቸውን ማስተዳደር የሚችሉ ከዛ ሸሽቶ መንገድ ላይ ለማኝ እንደሆኑ የጫማ ሊስትሮች እንደሆኑ ወጣቱ ከቤት ሸሽቶ አባት እናቱን ትቶ ያለውን ንብረቱን ሽጦ ያስተማረውን አባቱን ትቶ እናቱን ትቶ ተሰዶ በፍንፍኔ አዲስ አበባ ውስጥ የመንገድ ጩሎ ተላላኪ ሆኖ እንዲቀርበት በብዙ ወጣቶች እንዲያልቁ የተደረገበት እነዚህ ሰዎች በመኖራቸው ነው። እና ሲዳማ ከሌሎች በተለየ ሁኔታ በአሁኑ ጊዜ ብዙ ኃላፊነት ያለው መሪ አስፈልጎት ለዛች ለትውልዱ የሚያስፈልግ የዲቨሎፕመንት አቅጣጫ፣ የእድገት አቅጣጫ፣ የኢኮኖሚ አቅጣጫ፣ የትምህርት አቅጣጫ፣ የግብርና አቅጣጫ፣ የሁሉም ፖሊሲ አቅጣጫን መቀየስ የሚችል ለህብረተሰቡ የሚያስብ መሪ በሚያስፈልገው ጊዜ ሲዳማ ያለው የመሬት ካርታ በጣም ትንሽ ነው። ከዚህ የተነሳ ሲዳማ በአሁኑ ጊዜ ኢንዱስትሪያላይዝ አድርጎ ራሱን መሬት ላይ ብቻ ዲፔንድ ከመሆን የተሻለ የእድገት ደረጃ ተተልሞለት ይሄ የሚያድገውን የሲዳማን ወጣት ኦብዘርቭ የሚያደርግ ጀነሬሽን ኦብዘርቭ የሚያደርግ አብዞርብ የሚያደርግ የሚመጥን የእድገት ደረጃ የሚታይለት ነው ሲገባ በሚያሳዝን መልኩ ግለሰቦቹ ድሮ ሲዳማ ራሳቸው በሚሰሩት በጎመን በጓሮ በተተከለ ጎመን ውስጥ ተነስተው ለሲዳማ እድገት ያመጣን እያሉ የምናገሩበት ደረጃ ላይ በመድረሳችን ከዚህ የተነሳ ነው ሲዳማን ቅድም በየጊዜው ከሚያሳዝኑ ሲዳማን ለመጉዳት ከሚደረጉ ስትራቴጂዎች ትልቁና ዋናው በአሁኑ ጊዜ እየተካሄደ ያለው ሲዳማ ክልል ለምን ሆንኩኝ ብሎ ሪግሬት እንዲያደርግ የሲዳማ ጠላቶች ሲዳማን ስም ለብሰው በሲዳምኛ የሚናገሩ ነገር ግን እስካሁን ምኒልክ ጊዜ አንስቶ ሲዳማን ምኒልክ አስገድዶ ወደ ኢትዮጵያ ካመጣበት ጊዜ አንስቶ እስካሁን ተደርጎ ታይቶ በማይታወቅ ደረጃ ሲዳማ ራሱን በራሱ ሲያስተዳድር የሚደርስበት መከራ ስቃይ በማንም ደረጃ ታይቶ የማይታወቅ ነው። ስለዚህ ይሄ ነው ቅድም ያነሳው ትልቁ ነገር ሲዳማ የሲዳማ ቡና በአሁኑ ጊዜ በትልቅ ደረጃ በነገራችን ላይ በዓለም ደረጃ የሲዳማ ቡና ከፍተኛ ዋጋ እያወጣ ነው። በአሁኑ ጊዜ የት ነው የሚሄደው የሲዳማ ቡና? ያ የሲዳማ ፕሮፊት የት ነው የሚሄደው? ኦኬ ሲዳማ የሚያገኛቸው ገቢዎች በሙሉ ለራስ ኢሜጅ ቢልዲንግ እነዚህ ቅድም ያልኳቸው በሲዳማ ውስጥ የተቀመጡ ባለስልጣናት የተባሉ ለሲዳማ ለመምታት የተቀመጡ በትሮች ወንጀለኞች ተሰብስበው ሲዳማ ያገኘውን እያነሱ የሲዳማ ወጣት የሲዳማ እናት ለማኝ ሆና በታሪኩ ታይቶ የማይታወቅ የሲዳማ ኩሩ ህዝብ ያንን ኩራቱን
ለማኮላሸት ያንን ብቃቱን ፍርሃትና በሚያሳዝን መልኩ ውስጥ ለማስገባት በአሁኑ ጊዜ የሲዳማ እናቶች እየተከበሩ ድሮ ተርቦ 2 ቀን 3 ቀን ተርቦ በልቻለሁ ጠግቤያለሁ ብሎ የሚናገር ኩሩ የሲዳማ ህዝብ ድዎም እያለ ጠግቤያለሁ እርቦት እያለ ካለው ቫልዩ የተነሳ ወደማይፈልግበት ቤት ገብቶ አይበላም። ያ አባት ያቺ እናት ዛሬ ለማኝ ሆና በሐዋሳ ጎዳናዎች ላይ በየቤቱ እያንኳኩ እየለመኑ እያሉ በመልቲ ቢሊዮን ሚሊዮን የሚቆጠር ብር እያጋበሱ የሲዳማ ቅድም ለሲዳማን ለመምታት የተዘጋጁ በሲዳማ ስም ቋንቋ የሚናገሩ የሲዳማ ካድሬዎች በአሁኑ ደረጃ የሚያደርጉትን በአይናችን እያየን ነው። ይሄ ሲዳማን ከመምታት ስትራቴጂ ሲዳማን ማንነቱን ከማጥፋት ከሚደረጉ ስትራቴጂዎች አንዱ ነውና ለዚህ ነው ይሄን ላንሳ ብዬ ያልኩት። መልካም ከነዳም ውይይታችን ወደ ማገባደድ እየደረስን ነው። እኔ ያለኝን ጥያቄ አሁን የመጨረሻ ጥያቄ ላነሳ የሚፈልገው እንደው በታሪክም እንደሚታወቀው በሲዳማ ያሉ ጀግኖች ከአሊቶ ይጀምራል። አሊቶ ብቻ ሳይሆን ብዙ የሲዳማ ኤሊቶች ጀግኖች አሉን። አንዳንዶቹ ጀግኖቹን ሐውልት አስታውሳለሁ። በኤጄቶ ትግል ጊዜ አንድ በኢትዮጵያ ቴሌቪዥን አንቋሸው ነበር የሐውልቱን እና የሲዳማ ጀግና የአገር ጀግና እንዳልሆነ የማድረግ እንትኖች ይታያሉ። ፖለቲካ አናላይሲስ ሌላ ጊዜ የምንሰጥ ሆኖ ግን አሁን በመገዳደል ውስጥ ያለው ባህል ማንሳት ፈልጋለሁ። በተለይ አሁን አሊቶን የገደለ ታሎ የአሊቶ ልጅ የሱ ወገን አጭበርባሪ፣ ወንድም ገዳይ፣ አባት ገዳይ፣ ህዝብ ገዳይ የሆነ እየተወደሰ ጀግና ግን አደባባይ ላይ የሚቀርበት ባህል በጣም እየተለመደ ነው ኢትዮጵያ ውስጥ በተለይ በሲዳማ ክልል ውስጥ። ምክንያቱም ይሄንን በተጨባጭ ለምሳሌ በአንጻራዊ ሁኔታ ስናይ አሁን ካለው ክልል ከሆንን በኋላ ካለው አቶ ደስታ ሌዳሞ በላይ በአንጻራዊ እነዛ ይሻላሉ የሚል ሁኔታም ቢኖር እያንዳንዳቸው ግን በሲዳማ ላይ የሲዳማ ህዝብ የመሞት ሚና ፍርማቸውን ያስቀመጡ ሀሳባቸውን ገንቢ ሀሳባቸውን ያስቀመጡ ሰዎች ናቸው። እነዚህ ሰዎች አንድም በሲዳማ ፊት መጥተው በዛ ጊዜ ተገደንም ሆነ ተሳስተን ብለው ይቅርታ ጠይቀው አያውቁ። ጀግና ይጫወታሉ። ጊዜ ካለፈ በኋላ ጀግና ይጫወታሉ። ሁሉንም ማንሳት ይቻላል። ከተወሰኑ ከሲዳማ ክልል መሪዎች ውጪ በሲዳማ ሞት ውስጥ ብዙዎቹ እጃቸው አለበት። ቅድም ያነሳናቸው በሙሉ ብዙዎቹ እጃቸው አለበት። አንድም ቀን ግን ጸጸታቸውን ሰምተን አናውቅም። አንድም ቀን አደባባይ መጥተው በወቅቱ በነበረው ስርዓት ውስጥ እጃችንን አስገብተን ይሄን አጥፍተናል ሲሉ አንሰማም። ይበልጡኑ ደግሞ የሲዳማ የመብት ተሟጋች ሆነው ሲመጡ እናያለን። በቅርብም የነበረው የእጄቶ ትግል በጣም ለእጄቶ ዋጋ ከፈሉ ሰዎች እስር ቤት እየተማቀቁ ጮሌ የሚጫወቱ አንድ አሜሪካ እየሄዱ እንደገና ሀሳባቸውን በሌላ መንገድ አሳምረው ጀግና የሚጫወቱ አሉ። ውስጥም ሆነው ጀግና የሚጫወቱ አለ። በሚመጣው መንግስት በሙሉ ካርታቸውን እየቀየሩ መለያቸውን እየቀየሩ ጀግና የሚጫወቱ አሉ። አሁንም በስልጣን ላይ ያሉ ተመሳሳይ ነገር ከደርግ ጀምሮ በስልጣን የነበሩ የስልጣን ሀረጋቸውን የታሎ ዘመዶች የአሊቶ ሄዋኖን የገደለው የታሎ ወንድሞች ሲዳማ ውስጥ እንደፈለጉ በኮብራ ሲዝናኑ፣ የአሊቶ ግን አሊቶን መሳይና እንደ አሊቶ ለህዝቤ ብሎ አንገቱን የሚሰጥ ግን እየተዋረደ እየታሰረ እየተገደለ አሁን በቅርብ ያለው እነ በቀለችን የመሰሉ እህቶቻችን ሲዳማ ተርቧል ስላለች ብቻ ከልጇ ተነጥላ እስር ቤት ነው ያለችው። እና በሲዳማ ባህል ውስጥ ከዚህ በፊት ሲዳማን የበደሉ ሰዎች በሲዳማ ባህል ውስጥ ለምንድን ነው ሲዳማ
እነዚህን አይነት ባህሎችን እያሳደገ ያለው? አሁንም ያለው በአካል ተኩሶ አይግደል እንጂ እስካሁን በነፍስ ከገደሉት በላይ ጭራሽ ሲዳማ እንደ ህዝብ እንዳይቀጥል ያደረገ መንግስት ነው አሁን እየመራ ያለው ሰዎች ካድሬዎች ያሉ። ባህሉን እንዳይናገር፣ ቋንቋውን እንዳይናገር፣ ማንነቱ ከምድር ላይ ተሰርዞ እንዲጠፋ፣ ራዕይ ድሪም እንዳይኖረው፣ ተስፋ እንዳይኖረው፣ ህዝቡ ቀጣይ ማንነት ኖሮት ባህሉን አሳድጎ ቋንቋውን አሳድጎ አይደለም ራሴ እኔ ሲዳማ ነኝ እንዳይል፣ እንዲያፍር፣ እንዲሸማቀቅ፣ መንገድ ላይ ወጥቶ ማንነቱን ደብቆ ቤት ውስጥ ታጉሮ ሁለተኛ በቃ እኔ ሲዳማ ነኝ የሚል ንግግር አልናገርም እንድል እያደረጉ ያሉበት ሁኔታ፣ በዚህ ሁኔታ ውስጥ እርስ በርስ እየተሞጋገሱ እርስ በርስ እየተገባበዙ የሚኖሩበት ይሄ ባህል እስከ መቼ ይቀጥላል? ለዚህ ምንድነው መደረግ ያለበት? ይሄ ባህል ለምንድነው መቆም ያልቻለው? ለምንድነው ጀግኖቻችንን ማወደስ ያቃተን? ለምንድነው ሌቦቹን አጭበርባሪዎች ላይ እጅ እያጨበጨብን ሲወርዱ አብረን እንወርዳለን፣ ሌላ ደግሞ እንደገና ደግሞ ሲመጡ አብረን እንነሳለን? እስከ መቼ የሚለውን ይሄን ባህል እንዴት ነው ማጥፋት የምንችለው? ምን መደረግ አለበት ይሄ ባህል እንዲቆም የሚለውን የመጨረሻ ጥያቄን በዚህ ዙሪያ በደንብ መፍትሄ አካል የሚሆነውን ሀሳብ እንድታቀርብ ፈልጋለሁ። መልካም፣ ብዙ ነገር አንስታል። ብዙ ጥያቄዎች ናቸው እና በዛውም ብዙ መዘርዘር ያስፈልጋል። አንደኛ ቅድም የሲዳማን ጀግኖች ማንቋሸሽ የሚለውን ብዙ እያንቋሸሹ በነገራችን ላይ የእሳት ፕሮግራም ላይ ነበረ እና ኤፕሪል 2 2018 በፈረንጅ ኤፕሪል 2 2018 ነው። ምን አለሽ መቲ የሚባል ፕሮግራም ነበረ። መስታወት ቀጸላ የምትባል ሴት ነች የምታቀርበው እና በዚያን ጊዜ አቅርበናል። ተቃውሟችንን በሰፊው አቅርበን ፕሮግራሙን አውርደውታል። እሳት በዚያን ጊዜ ይቅርታ የመጠየቅ ሁኔታዎችም ነበሩት፣ ግን የልብ የሆነ ይቅርታ አልጠየቀም። ምንድነው ያሉት? ዋናው መሰረተ ሀሳቡ እኛ የማናውቀው ጀግና ከየት መጥቶ ነው በሐዋሳ ከተማ ውስጥ ሐውልቶች የተተከሉት? እኛ የማናውቀው ጀግና የሲዳማን ማንነት የሲዳማን ጀግንነት ራሳቸው አፕሩ ካላደረጉ እንደማይቻል ለመግለጽ ያክል ነው። ይሄ ሁሉ ጊዜ ቋንቋችንን ዩሮፕ ሀገር መተን ስንናገር፣ ቋንቋችንን አሜሪካ መተን ስንናገር እንዴት ብሔራዊ ቋንቋ እያለ ትናገራላችሁ በሲዳማ በክልሎች ቋንቋ የሚሉን በተግባር እኛ ያየነው ነው ማለት ነው የሚሉን ሰዎች ናቸው። እና ወደ እንትን ስንመጣ ወደዚህ ከሃዲዎች ስንመጣ ትሬተርስ የሚባለው ከሃዲ በየትኛውም ታሪክ ውስጥ አለ፣ በየትኛውም ህዝብ አለ። አሁን በትግራይ ውስጥ የምናየውንም እያየን ነው። ትግራይ በታሪክ ውስጥ ታይቶ በማይታወቅ ደረጃ በህዝቦቻቸው ላይ የተደረገውን የጄኖሳይድ ዘር የማጥፋት ወንጀል ብዙ ታግለው ደም አፍሰው ተባብረው እጅ ለእጅ ተያይዘው ልክ ሲዳማ ክልል ሲወስድ እንደነበረው እጅ ለእጅ ተያይዘው መብታቸውን ሲያስከብሩ ነበር። አሁን ከነዚያ ውስጥ መጥቶ ራሱ ምን ያክል በሚያሳዝን መልኩ የሚታየውን ነገር ሰሞኑን እያየን ነው። እሱን አሁን መናገር አስፈላጊ አይደለም፣ አጀንዳ አይደለም። ነገር ግን ከሃዲ በየትኛውም ብሔረሰብ ውስጥ አለ፣ ሞልቷል፣ ይኖራል ወደፊትም። እና ከነዛ ከሃዲዎች ውስጥ ትልቁ ነገር ብሔረሰቡ ራሱ ከሃዲውን ለይቶ አውቆ በየትኛውም ታሪክ ጊዜ ያንን ከሃዲውን ማሞገስ የለበትም። ከሃዲው የበግ ለምድ መስሎ ተኩላ ሆኖ በህዝቡ መጥቶ ራሱን አጭበርብሮ ያልነበረበትን ወሬ ማውራት የለበትም። እናውቃቸዋለን። ሰሞኑን ብዙዎቹ አሉ። እነ ሽፈራው ሽጉጤ ሲዳማ ክልል እንዳይሆን መለስ ዜናዊ ከዛ ከሲዳማ ለወቄ ማሳከር በኋላ ክልል እንዲሆን 100% አምነዋል። ክልል መሆን አለበት ብሎ ከዛ በኋላ በተለይም 2015 አካባቢ ክልል ይሁን ብሎ ነገሮችን አስተካክሎ ፈቃደኛ ሆኖ ካዘጋጀ በኋላ ክቡር ጠቅላይ ሚኒስትር እኔ አውቃለሁ ሲዳማ ክልል ከሆነ ደቡብ ስለምበታተንቦት ክልል እንዳይሆን እኔ አደርጋለሁ ብሎ የሲዳማን ካድሬዎች ከየቦታው ሰብስቦ በቀደም ለታ እንደ ደስታ ለዳሞ በሲዳማ ክልል ውስጥ ወጣቶች ስራ እድል አገኙ ብሎ ሰዎችን እንደሰበሰበው ኤግዛክትሊ ኢን ዘ ሴም ማነር ሰዎች ከየቦታው ሰብስቦ
ክልል አንሆንም የሲዳማ ምክር ቤት እንደፈረመ አድርጎ አስፈርሞ ፌክ ፎርማ አስፈርሞ ወስዶ ክልል አይገባንም ብሎ ሲዳማ ፈርመዋል። ስለዚህ ክልል አይሆንም ብሎ ሽፈራው ሽጉጤ እነዛ መጥተው ባለፈው ሲዳማ ውስጥ እንደዚህ ያደረግን እያሉ ያወራሉ። ለሲዳማ ታገል እያሉ ያወራሉ። በጣም በሚያሳዝን መልኩ ከዛ ማፎ እነ ሽፈራው ሽጉጤ የሲዳማን ኢኮኖሚ ሲቦጠቡጡ የነበሩ እኔ በተወለድኩበት አካባቢ ወራንቻ የሚባል ቦታ የስዊድን ሚሽን የተከለው ደን ነበር። በጣም ትልቅ ደን ነበር። ከበንሳ አንስቶ እስከ ሀገረ ሰላም አርበጎናን ጠጥቻን እስከ አለታ ወንዶ ያሉ መንገዶችን ብዙ በተለይ ወራንቻ አካባቢ ከፍተኛ ደን ተተክሎ ነበር። ከዛሬ 15 ነው 12 ዓመት 15 ዓመት በፊት ያንን ደን ከ10 ሚሊዮን በሚበልጥ ገንዘብ በዚያን ጊዜ ከዛሬ 15 ዓመት በፊት 10 ሚሊዮን ማለት ከዛሬው 150 ሚሊዮን 200 ሚሊዮን በላይ ነው ማለት ነው። በ10 ሚሊዮን ቸብችቦ በዚያን ጊዜ ከነበረው ከክልሉ ከሲዳማ ከአርበጎና ወረዳ ሊቀመንበር ጋር ተመሳጥሮ 80% እሱ በልቶ የሲዳማን ደን አራቅቶ ራሱ በልቷል። ሽፈራው ሽጉጤ ሌላ ከበላቸው እኔም ማውቀው ታንጀብል የሆነ እኔም ማውቀው ነው የምነግራችሁ። በዚያን ጊዜ 10 ሚሊዮን ማለት እጅግ በጣም ብዙ ብር። ያ ግለሰብ መጥቶ ሰሞኑን ሲዳማ ክልል ሲሆን መጥቶ በአንድ ስብሰባ ውስጥ ሲናገር ከውጭ የሄዱ ከዋሽንግተን ዲሲ የሄዱ አንዳንድ የሲዳማ ዲያስፖራዎች ቁጭ ብለው እሱን እንደ ጌታ ሲያዩት ሳይ በጣም ልቤ ያዝናል። በሲዳማ ውስጥ በጣም ልቤ ያዝናል። ሲዳማ አማራ ሲተርት አገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እያለ እንደምናገረው ሲዳማ የሞተላት ያለቀላት ደሙን ያፈሰሰላት የሲዳማ ወጣት በየቦታው ወርቆ እያለ ሲዳማን የሸጡት አሁንም አጋጣሚ ካገኙ አሁንም ዛሬ ከመሸጥ ወደ ኋላ የማይመለሱ አሁንም ከኋላ ሆኖ በሲዳማ ጉዳይ ላይ ፕሎት የሚያደርጉ ከነዚህ አሁን በስልጣን ካሉት ምንም የማያንሱ ግለሰቦች ናቸው። እነዛ ቅድም ያልካቸው ያነሷቸው እንደነሱ ያሉ ብዙዎች አሉ። እነዛ ሰዎች አንድም ቀን መጥተው ሲዳማን በድለናል ይቅር በለን ብለው ኮንፌስ አድርገው ተናዘው አያውቁም አንድም ቀን። ስለዚህ ሲዳማ ይሄንን በደንብ አድርጎ ማወቅ አለበት። እነዚህም አሁን ነገ ተነስተው አጋጣሚ የሆነ ለውጥ መጥተው ተመልሰው መጥተው በስልጣን ላይ መጥተው እንደ ሽፈራው ሽጉጤ ነው የሚያታልሉ የሚያጭበረብሩ። ሲዳማ ግን የአሁኑ ትውልድ ምናልባት እየነቃ ይሄዳል። ችግር አስተምሮታል። ስለዚህ ምንድነው ረጅም ጊዜ መውሰድ ስለማንፈልግ ያቀድነው ፕላናችን አጭር የሆነ ፕሪሳይዝ የሆነ ኢንፎርሜሽን ለማስተላለፍ በመሆኑ በዚህ ጉዳይ ላይ ምናልባት በሰፊው ማንሳት ያለብን ይመስለኛል እና አሁን ሲዳማ በአሁኑ ጊዜ ያለበት ደረጃ በጣም አስጊ በመሆኑ ምናልባትም በዚህ ጉዳይ ላይ ምንድነው የሚሻለው የወደፊት እጣ ፋንታው ምንድነው ሲዳማ ለወደፊት ምን መሆን አለበት እንዴት መሆን አለበት የሚለውን ሰዎቻችን ሰሚዎቻችንን እንዳናሰለች በዚህ ጉዳይ ላይ ሌላ አጀንዳ ይዘን ብንነጋገር የተሻለ ይመስለኛል። አዘጋጆች አይነንም በዚህ ስለጠራችሁኝ ምስጋናን እያቀረብኩ ምናልባት በዚህ ጉዳይ ላይ ኮንቲኒየስ የሆነ ዊክሊ የሆነ ፕሮግራም ኖሮን በሰፊው መነጋገር ብንችል መልካም ይመስለኛል እና ሰዓታችንን በዚሁ ብንገድብ መልካም ይመስለኛል። ኦኬ ያው እውነት ነው። ብዙ ዲቴል የሆነ በጣም ትልቅ አጀንዳ ነው ይሄኛው። ብዙ ትንታኔ የሚጠይቅ ነው። እኔም ዛሬ ያለኝን ጥያቄ እዚህ ላይ ጨርሻለሁ። ምናልባት መልእክት አለኝ ያላልኩት ብለህ የምትል ነገር ካለ በአንድ ደቂቃ መልእክትን አስተላልፍና ሀሳባችን እዚህ ላይ እንጨርሳለን። መልካም። አዎ ምንድነው ሲዳማ ተስፋ መቁረጥ የለበትም። ሲዳማ ህዝብ ሲዳማ በሲዳምኛ ማስተላለፍ ፈልጋለሁ ይህንን መልእክት እና ሲዳማ ታጋያ ሳይ ዳይሁ ፉሊሁ ሂጊሁ ዱቹ ገናና የትኬሾኮ ካይወር ባዳጋቲ ወልቃይዴና ገሪ ማሰጋ ወሬና
lophokira loosirittoro lophite leellishatto qasante qoosokira ho'late gargadhate wolqa alee ikkitewota afirootto aye dagano ganattokkiyo budiweello daga miicattokkiyo woluyi hasirattokkiyo atea kayisa sayisse attokkiyo hakkoye daga xa aneyo yootto oso dagge togo gadachitayi noohe wucirancho assitayi noohe shollaataamo assitayi noohe irraabissayi nohena barru fulaana mittimmakki amaxxite sharrokki kaajjiste alba qolte xiiwatto gede tenne sayisireemmo tenne sokka sayiseemmo barru daanno muley mimmitoo amaxxine sharrammo mimmitonke amaxxine badhengummokki ammanneemmo manni ledo mimmitonke amaxxine sharrammo qarru nafa heeriro badheenni mallee falle yanna xa iillitawo difafawo barru daanno yanna hakkuyi daafira kaajjine sharrammo mittimmate amaxxino looqe goofiya techo lemina sasu diri albaanni goofiya sidaamu ooso sidaamu manna owaanto sidaamu oosichu ooso hakkawoyte lantiyota mimmitonke amaxxine kaa'lino jawaanto jawaatte tenne sidaamuyita luwu miidiyaano xaanni konni kayissine mimmitoo beeqqitinayi gede ama'neno anni'no mine ooso rossinoyi ooso macciishshawo gede miidiyu kalaqameyonkeye ninkera saabbawo huuro kalaqanteyonkeye macciishshawo gede sidaamu cufameyokki gede affawo gede mittimmate sharrote qixxaamawo gede hatteenni seekkitine ki'ne sokka sayissinayi gede yeemmo galateeffateemmo። ከለደንቦባ እጅግ እናመሰግናለን። እንግዲህ ተመልካቾቻችንና አድማጮቻችን ሁል ጊዜ በእንደዚህ ሀሳብ በሀገራችን ዙሪያ ያሉትን ሀሳቦች ማህበራዊ ጉዳዮችን እያነሳን እንመጣለን። ስለዚህ ላይክ አድርጉን፣ ሳብስክራይብ አድርጉን፣ አስተያየታችሁን ጻፉልን። መልካም ጊዜ ይሁንን። ሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ እኔም አብርሃም አልዩ ከኔም ጀርባ ያሉ ወንድሞችን በሚዲያ ጀርባ ሆኖ የሚያግዙትን አባላትን በሙሉ በእነሱ ስም ምስጋናችን እያቀረብን ዛሬ ፕሮግራማችን እዚህ ላይ እንጨርሰናል። ሳምንት በሰላም እንገናኝ። ደህና ሁኑ።